የቶለም ዘለም ትላለህ የቶለም ዘለም ትላለህ አንተን ሲፈጥር ሚዜ ነህ የቶለም ዘለም ትላለህ። የታባ ፎቃቃ ምልህ በምክንያት ነው። እሺ ስለምትንፏቀቅ ነው። እድሜ ልክን ተንፏቀቅ ተብለህ ስለተፈጠርክ ነው። አለቅህም ደግሞ ማለት ነው። ይህን ሳምንት የማንቸስተር ከተማን ቀጥ አድርጎ ያዛት አንግል ነው ቀጥ አድርጎ ያዘን ይመስገን። ለማንኛውም ማኖ ፋንታሲ ቴሌግራም ቦት ነው ገብታችሁ 500 ሺህ ብር መሸለም ትችላላችሁ። የእናንተ ቡድን አሪፍ ከሆነ በ100 ሚሊዮን ብር ቡድን ትገዛላችሁ፣ ትጫወታላችሁ። በአመቱ መጨረሻ ላይ በፕሪሚየር ሊጉ አሪፍ ቲም ካላችሁ 500 ሺህ ትሸለማል። የቶለም ዘለም ትላለህ። ደጋነርስ ከፋችሁ እንዴ? ጨነቃችሁ እንዴ? እናንተ መጨነቅ ያለባችሁ ዋንጫውን ስትስሙ ስሜታችሁ ምን ሊመስል እንደሚችል ማሰብ ነው ያለባችሁ። በዚህኛው ዲፍረንስ በዚህ ነጥብ ልዩነት I know Pep, I know. Just calm down. ወያላው ባላ ወገቡን እምቢ ካለ ማርገጠው በጫማ ውይ ላይ ነው አውጣው ፖትር ጆብ ያበደ ይሄ ነው ዋንጫ ይሄ ነው ሲያምር ይቀራል። አረ ፈላው እግር ኳስን አዳንክ ፈላው እግር ኳስን አድናል። በቃ ታሪክ አይረሳም መቼም። ሚያናደኝ እድላችን ብቻ። እኔ እናቴ ትሙት አልደበረኝ። ይሄ ነገር ለሙድ ነበር የሚባለው። አቢናውን ተረዳሁት። አልደበረኝም። የአርሰናል ደጋፊ ዛሬ ያየኸው የጠበቀውን አርሰናል ነው። አፈግፍጎ ፈርቶ ማን እንፈራሽ? ለማሸነፍ ነበር የገባነው አልነበረም። ስንት ነው ከበረኛ ጋር የሚገናኝ አይነት እድል የፈጠር ነው። እነሱ እንደኛ እድል ፈጥረዋል። 2 እድል ፈጠሩ፣ ጎል ገባላቸው። ክሊኒካል ነበሩ፣ እድለኛ ናቸው። ኖርማል ነው። ዛሬ ያየሁት አርሰናል ግን እመነኝ ነው ምልህ ዋንጫውን ይበለዋል። እኔ እብድ ነህ በለኝ ከፈለክ። መጨረሻ ላይ ግን ሁላችሁም ተስፋ ቆርጣችሁ እኔ ብቻዬን እስቃለሁ። እመነኝ ነው ምልህ ዋንጫው የኛ ነው። ቤት ስንገባ በደንብ ዲቴል የሆነ ቪዲዮ ሰራላለሁ። ሃቨርስን እንዳሰርቡት እናውቀዋለን እኮ 9 ስቶ 1 እንደሚያገባ እና ዛሬ 9 ሰዓት 1 አገባ። ያህል 9 እድሎች የተፈጠሩት ግን ሃቨርስ ስለነበረ ነውና ማንንም እንዳሰሩ። አርቴታ ዛሬ የጠበቀው ነገር አለ የሚያሳየህ። ጀግና ሆኖ ነው የገባው። ገባ አይደለ? ከሲቲ የበለጠ በጣም ክሊር ቻንሶች ፈጥረናል። ተሸንፈናል። እድል አንዳንድ ያስፈልጋል። አመቱ ሙሉ ደግሞ እድል ከኛ ጋር ነበረች። አንድ ጌም ከኛ ጋር ስላልነበረች ምንም ለውጥ አይመጣም። እመነኝ ነው ምልህ። ኒውካስትልን እንዴት አድርገን እንደምናሸንፍ ታያለህ። we are the gunners። ቤት ስገባ ድረስ ጠብቀኝ። ዘጠና ደቂቃ ላይ ወይ እንደኛ አግብተህ የሚወጣልህ ተጫዋች የለ። ምን ይሻላልሽ? የለ የሆነ ይዘፈን ቁጭ ለአርሰናል ነው በቃ። ግን አሁን የራስህን ጤና መጠበቅ አለብህ። አርሰናል የምትደግፉ ሲጀምር ለዋንጫ አይደለም፣ በዋንጫ አይቆምም። ውብ እግር ኳስንም አትሃል። እኔ የሆነ አንድ ጥያቄ ማለት አርሰናል 2ኛው ነው ከጨረሰ እኛ 5ኛው ነን ብንጨርስ ተመሳሳይ ሲዝን ያሳለፍነው ማለት ነው። እኛ እንደዚህ ሆነን ማለት ነው። አቻ እንዴት መጮት ያቅታል? አንድ ያገባው ጎል ራሱ ጭፍጭፍ ያለባት ባክ ቱ ባክ በሁለት ባዶ እንደተሸነፍክ ቁጠረው። በቃ 4-2 እንደኛ ማለት ነው። እኛ እንደዚህ አይነት ሲዝን እያሳለፍን ማለት ነው። በስመ አብ በዓል አውደ ዓመት ለኛ ብቻ ነው የሚሆነው። ለኛ ለሊቨርፑል ብቻ ነው የሚሆነው። እሺ 2 ነገር ልናገር ነው የመጣሁት። ያው በዚህ ሰዓት የሲቲ ደጋፊ ከትላንት ጀምሮ ኢንቦክስ ላይ እየዛታችሁ ቢነበረ ኢቭን ስድብ ራሱ አለው። አሁን ደግሞ በጣም የምትፈልጉት ሰው እኔ ነኝ ኦብቪየስሊ። መጀመሪያ የምናገረው ነገር ለዚህ ሃይላንድ ትላንትና ቪዲዮ ላይ ላደረኩት ነገር ይቅርታ በጣም ማለት ነው። ይሄ ባይ ዘ ዌይ አውት ኦፍ ሪስፔክት ያደረኩት አይደለም። ሃይላንዱን ይሄ ሎጎን አስቤ ያደረኩት ነገር ሳይሆን ዛት ጋይ በቃ ቦትሉን የጠጣውን ልጅ ኢማጂን አድርጌ የሰራሁት ነገር ነው። ለሱ ይቅርታ። እኔ የትኛውንም ክለብ ዲስሪስፔክት አድርጌ እንደማላክ ታውቃላችሁ። ሌላው ሁለተኛው ሐሳቤ ምንድነው መሰላችሁ? አርሰናል ዋንጫውን ይበለዋል።
እመኑኝ አርሰናል ዋንጫውን ይበላዋል። እንደዚህ ስላችሁ በዚህ ሰዓት ላይ አንተ ያመሃል ለብደነ ምናምን ልትሉ ትችላላችሁ፣ ግን እመኑኝ አርሰናል ዋንጫውን ይበላዋል። እኔ ዛሬ ማንንም ላይ አልፈርድም። በጣም ያዘንኩት የተከፋሁት ማለት ነው ጥሩ ከአሰልጣኛችን ጀምሮ ጥሩ ውሳኔዎች የጨዋታ ፍላጎት አይቼ ነበረ፣ ግን በጣም ያዘንኩት ለተጫዋቾቹ አዝኛለሁ። ሰው ግን እድል የለንም ግልጽ ነው፣ ግን እንዳልኳችሁ ዋንጫውን እንበለዋለን። ወይኔ አርስዬ እኔ ላበሽቃችሁ አይደለም የመጣሁት እግዚአብሔርን ሲጀመር አርሰናልን መደገፍ ራሱ መብሸቅ ነው። በዚህ ሰዓት በቃ እጅ ስጡ አናብሽቃችሁ። እኔ የምርን ያሳዘናችሁኝ እመቤቴን። እኔ ሲጀመር በቃ እኔ የምቋጥርባችሁ በዚያ ጮት እንድበሉ አንፈልግም። ፕላስ በጣም በቃ እናንተ ብትበሉት ፕሪሚየር ሊግ በየአመቱ የሚዘጋጁላ አይመስልም። በጣም ታዝጉናላችሁ እና ደግሞ ጥላቻ አለብን። እኔ ሲንስ ዴይ ዋን እናንተ በቃ መብላታችሁን አረጋግጣችሁ ማለት ነው ሻምፒዮን ሚል ቲሸርት እያሰራችሁ እንኳን አትበሉም። በዚያ ጮት አይበላም ስላችሁ ነው የከረምኩትና ታሳዝናለ። ሁለት አንግል እኔ መድኃኒዓለም እንደው እግዚአብሔር ራሱ ማለት ነው እንዳበሉ እንደሚፈልግ የምታውቁት አንግል ነው። ባለቀ ሰዓት ትስታላችሁ ነው ምን በቃ እኔ በጣም ደስ ብሎኛል መቤቴን። ግን ከዚህ በኋላ እጅ ስጡ አላበሽቃችሁ፣ በቃ አላበሽቃችሁም። አሁንም ቋጥሩ እንደው እድል እናንተ መቼም ተስፋ አቆርጡም። አሁንም ቋጥሩ። ግን ጋይስ የማንቼ ደጋፊዎች ትንሽ ላላ አርጉላቸው ማርያም። አሁን ካበሸቅናቸው ራሱ የሚያጠፋ ራሱ ሊኖር ይችላል። እኔ የምር እያሳዘኑኝ ነው። ትንሽ ቀለል እናርግላቸው። ግን ስጠት አንዴ ለማንቸስተር ሲቲ ከምንም ተነስቶ ለዋንጫ መፎካከር የሚችል አሰልጣኝና ልጆች አሉት። ይሄንን እያደረጉት ነው አሰልጣኝ ፔፕ ጋርዲዮላና ልጆቹ። ዛሬ ማለት ነው በኢታድ አርሰናልን 2-1 አሸነፉት። የነጥብ ልዩነቱን ወደ 3 አጠበቡት። አንድ ቀሪ ጨዋታ ያላቸው ቀጣይ ሲቲ ከበርንሌ፣ አርሰናል ከኒውካስል። ምን እንጠብቅ ይሆን ለአርሰናል? ይሄ ጨዋታ በእውነት እጅግ በጣም አስቆጪና አሳዛኝ ነው። ምክንያቱም ይሄ ጨዋታ ቢያንስ አርሰናሎች አቻ መውጣት የሚችሉበትን ጌም ማድረግ የነበረባቸውን ጨዋታ ይሄን ቲም ግን አለማድነቅ አይቻልም። ሪያን ቸርኪ፣ ኤርሊንግ ብሮት ሃላንድ፣ ቤርናርዶ ሲልቫ፣ ማርክ ጌሂ ሁሉም ይችላሉ። ይሄ ነው እውነት ለመናገር ትክክለኛ የዋንጫ ቡድን የሚመስለው። ይመቻችሁ።